በዳይ ሌላውን ተበዳይ አድርጎ ለማቅረብ በርካታ ገንዘብ ወጥቶ በጀት ተመድቦ ሆን ተብሎ ሁለቱን ህዝቦች ከፋፍሎ ለመብታቸው በአንድነት እንዳይቆሙ በጽናት እንዳይታገሉ ለማድረግም በርካታ ስራዎች ሲሰሩ ነበር። ለአብነትም የቡርቃ ዝምታ የሚለውን የተስፋየ ገብረኣብን መጽሐፍ ማንሳት ይቻላል። አሁን አማራ እያልኩ መናገር ደስ አይለኝም። ምክንያቱም በጣም ብዙ ጓደኞች አማሮች አሉ፣ አድናቂዎች አማሮች አሉ፣ የቡርቃ ዝምታን ከልባቸው የሚወዱ አማሮች አሉ። አንዳርጋቸው ጽጌን መውሰድ እንችላለን። የቡርቃ ዝምታ ላይ ችግር የለበትም። ተቃውሞ ግን በቡርቃ ዝምታ ላይ የሚነሳው ተቃውሞ በዘር ላይ የተመሰረተ ነው። አሁን ምንድነው የሚሉት? ያኖሌ ጉዳይ ነው የሚመጣው። ያኖሌ ጡት ቆረጣ ሃርማሙራ ያኖሌ ነው የሚባለው። ያኖሌ ጡት ቆረጣ ጉዳይ ነው የኦሮሞ ህዝብ የአማራው ህዝብ ላይ እንዲያነሳሳ ያደርጋል ነው የሚሉት። የአኖሌ ጡት ቆረጣና ጭፍጨፋ ጉዳይ ደግሞ የደራሲው ፈጠራ ነው ነው የሚሉት። ይሄ አለማንበብ አለማወቅ ወይም ያወቁ ታሪክን የመሸፋፈን ነው የሚመስለኝ። የኢትዮጵያን አንድነት አንድ ተራ ደራሲ ሊያናጋውም ሊያሻሽለውም አይችልም። የአኖሌ ጭፍጨፋ በትክክል የነበረ ነው። ዶክተር አባስም ጽፈውታል፣ ሌሎችም በርካታ የውጭ ሀገር ጸሐፊዎች ጽፈውታል። በአማርኛም ተጽፏል፣ በውጭ ሀገር ቋንቋ ብቻ አይደለም። እኔ ልቦለድ ሰራሁበት። እኔ ሰራሁትን ብቻ ከዛች ውስጥ መዘው በማውጣት የኦሮሞን ህዝብ በአማራ ህዝብ ላይ ለማነሳሳት ይሄ ራሱ ንቀት ነው። የኦሮሞ ህዝብ አኖሌ ላይ የተጨፈጨፈው ቅድማያቱ እኮ የነገሩት ነው እኮ ያለው። የቡርቃ ዝምታ ማንበብ አያስፈልገውም። የቡርቃ ዝምታን ያስተዋወቁት እነሱ ናቸው። የኦሮሞ ህዝብ እንደውም አላነበበውም እና ራሳቸው ነው ያስተዋወቁት። እና የቡርቃ ዝምታ የኦሮሞን ህዝብ የማነሳሳት አቅምም የለውም። ምክንያቱም ከዛ በላይ ያውቅ ነበርና ይሄ ጠቅላላ ስተት ነው ነው። በቡርቃ ዝምታ ነው ነው የሚሉት አይደለም። የአርባ ጉጉ ጭፍጨፋ ታሪክ ራሱ ውስጥ አለ እኮ። ስንት ሰው እንዳለቀ በአርባ ጉጉ ላይ እዚህ ውስጥ አለ። አማራና ኦሮሞ ጦርነት አድርገዋል። በሺዎች ነው ያለቁት። ህፃናት እንደዚህ እርስ በርስ አማራውም ገሏል፣ ኦሮሞም ገሏል። ያንን አትንኩት ተብሎ አልነካ ነው። ያንን ታሪክ እናንተ ነበር የምትጽፉት፣ እንደውም እኛ አልነካ ነውና ያ ታሪክ የተፈጸመው የቡርቃ ዝምታ ከመታተሙ በፊት እንደመሆኑ ይሄ መሰረት የሌለው ክስ ነው። ዞሮ ዞሮ ምንድነው ቀላል ነው። አንድን ሰው በዘር አንስተ ለማጥቃት ቀላል ስለሆነ የቡርቃ ዝምታ የያዘው እውነት መሸከም ያቃታቸው ሰዎች በቀላሉ መንገድ ነው እኔን ለማጥቃት ይሞክሩ ያሉት። ግን አልሆነም። ይሄው አምስተኛ ጊዜ እየታተመ ነው። እንደገና ወደ ኦሮምኛ እየተረጎመ ነው። ወደፊትም በተለያዩ በዶክመንተሪም በፊልምም እንሰራዋለን። በዚህ አጋጣሚ ግን ኦህዴድ የህወሓት አሽከር ቢሆንም ያኖሌ ላይ ሐውልት በማቆሙ ደግ አደረክ እንለዋለን ማለት ነው። እኔ ደጋፊው ነኝ። የኦሮሞ ህዝብ በመሬቱ ላይ ስለሚነቅለውም ሆነ ስለሚተክለው ሐውልት የጎረቤቶቹን ፈቃድ መጠየቅ የለበትም ብዬ ነው ማለት ነው። ማንንም ፈቃድ አይጠይቅም። ፊንፊኔ ላይ የትኛውን ሐውልት ልንቀል የትኛውን ልትከል የሚለው ፈቃድ አያስፈልገውም። ስለዚህ የፈለገውን መትከል ይችላል በአክብሮት። እነኛ ወገኖች ማድረግ ያለባቸው ነገር ምንድነው? አበባ ሄዶ ማስቀመጥ ነው። ከሚኒሊክ ወንጀል ጋር ለምን ራሳቸው እንደሚያጣብቁ አይገባኝም። የሚኒሊክን ጥሩ ጥሩ ነገሮች ሲነሱ አብረው ይዘፍናሉ። የሚኒሊክ መጥፎ ነገሮች ሲነሱ ደግሞ አብረው ማዘን እኮ ነው ያለባቸው። ለአንድነታችን አይበጅም ፍቅራችን። ለምንድነው አንድ ወገን ብቻ እንደዚህ የሚቆረቆረው? ለአንድ ሀገር አንድ ወገን ብቻ ከተቆረቆረ አንድ ችግር አለ ማለት ነው። የሚዛን መዛባት የማዝነው ሊማሩ አለመቻላቸው ነው። በተደጋጋሚ የሚቀርብላቸውን ትንተናም ማዳመጥ አለመቻላቸው ያሳዝነኛል በእውነቱ። መጽሐፌ የጀሚላ እናት ላይ እነኚህን ሰዎች ስም ፈልጌላቸው ነበር። ማን ልበላቸው? አማራ አይደሉም። እኔ አማራ ማቀው ጎጃም፣ ጎንደር፣ ሰሜን ሸዋ፣ ወሎ ያለውን ህዝብ ነው ማቀው። በጣም ሰላማዊ ህዝብ ነው። የማንንም የበላይ የማንንም የበታች የመሆን ፍላጎት የለውም የአማራ ህዝብ። እነኚህ እነማን ናቸው? ወያኔ ነፍጠኞች፣ ርዝራዦች ምናምን ይላቸዋል። እኔ ሳስበው ኢትዮ አማሮች የሚል ነው ስም ያወጣሁላቸው። ኢትዮ አማሮች ማለት ምንድነው? በአማራ ስም በኢትዮጵያዊነት ስም ላንድ ወገን
ለወይም ላንድ ቡድን የባህል የበላይነት የሚታገሉ ወገኖች ናቸው። እነሱ ራሳቸውን የአንድነት ኃይሎች ይላሉ፣ ትብብር ይላሉ፣ ቅንጅት ይላሉ፣ የተለያየ ስም ሊሰጡ ይችላሉ። እኔ ግን እንደው ጨንቆኝ ማለት ነው ስም ስፈልግላቸው ኢትዮ አማሮች ብያቸዋለሁ። ኢትዮ አማሮች ካልኩ ከእንግዲህ አማራውን ህዝብ አይደለም እነኚህን ወገኖች ነው። ያለፈው ታሪክ አመለካከት ተሸካሚ እስካለ ድረስ ታሪክ አልፏል ልንል አንችልም። አሉ ሰዎቹ ሞተዋል። የሰዎቹ አመለካከት ተሸካሚዎች ግን አሁን አሉ። ስለዚህ ወራሾቹ ያመለካከት እኛ የልጅ ልጅ የደም የስጋ ምናምን አይደለም። ያመለካከቱ ወራሾች እስካሉ ድረስ አመለካከቱ ስርዓቱ አለ። አንድ ሌላው ምን ላይ ቆመን ነው ስለዛሬ ምን እንነጋገረው? ዶክተር ላጲሶ ገዲሌቦ በትክክል ገልጾታል። ያለፈው ከሌለ አሁን ነው በትክክል ነው። ሌላው ታሪክን በተመለከተ አሁን ወደ ዝርዝር ከገባን በጣም አስቸጋሪ ነው። ግን የውሸት ታሪክ የነሱ ታሪክ ነው። እነሱ ገዳ የሚባል ስርዓት እንደነበረ መነሳት አይፈልጉም። ዋቀፈና ጥንቆላ እንደሆነ ይነግሩናል። ኦሮሚያ ከባህር ውስጥ ወጥቶ ወይም ከሌላ ከማዳጋስካር መጥቶ የሰፈረ ነው ይሉናል። እንደውም አፈላማ ዶክተር ጌታቸው ኃይሌ እዚህ ሚኒሶታ ነው ያሉት። ምን ይላሉ? አፈላማ ከብቶቻቸው አፈላማ አስከፍለን አለማበራራችን ጥሩ ሰዎች ሆነን ነው አሉ። ከብቶቻቸውን እየነዱ መተው አሉ ቤተክርስቲያኑን አረከሱት አሉ። እንደዚህ እያሉ የሚሳደቡ ህዝብን የሚሳደቡ ሰዎች ቁጭ አድርገው ስለ ታሪክ ይነግሩናል። እንግዲህ ያው እንደዚህ ያለ ንግግር ከተጀመረ አላለው ነው ደግሞ ጥሩ የሁላችንም ታሪክ እናንሳ። እነሱ የሚሉት ነው። እኛ ደግሞ ምን እንላለን? ቀዳማዊ ሚኒሊክ የሚባል ሰው አልነበረም። ተረት የሰለሞናዊውን አገዛዝ ስርዓት ተረት ጽፎ የሸዋ መሳፍንትን ዘር በፈጠራ እኔ ራሴ ማድረግ እችላለሁ። እንደዚህ እያልን እኛ ማፍረስ ልንጀምር እንችላለን። አንንካ የሚባልም ከሆነ ያንድ ወገን ብቻ አይደለም አንንካ የሚባለው። ኦርቶዶክስ ቤተክርስቲያን በኩል እያፈኑ ለመግዛት ሲሞክሩ ነበር። ባለፈው ምንድነው ያደረጉት? አምቦ ላይ እንኳን ለጥምቀት በዓል አደረሳችሁ የሚል በቁቤ ተጽፎ ሰው እያከበረ ነበር። አዲሱ መጽሐፍ ላይ ያለ እዚህ መጽሐፍ ላይ እያከበሩ ነበር ኦርቶዶክስ ኦሮሞዎች። የሚካኤል ታቦት ወደ ቤተክርስቲያን እየገባ ያለ ቆመ። ምን ነው ሲባል ይሄን የሰይጣን ቋንቋ ካላነሳችሁ ታቦቱ አልገባም ብላለች። በዚህ አይነት መንገድ እያሸማቀቁ ህዝቦች ቋንቋቸውን፣ ባህላቸውን፣ ትውፊታቸውን እንዳይጠቀሙ እያሸማቀቁ የራሳቸውን ባህል ለማልበስ ነው የሚጥሩት። አሁን አይሰራም። በአንድ ወቅት ሰርቶ ነበረ። አሁን ጊዜው አልፎበታል። ያ ዘመን አልፏል እና እነኛ ወገኖች ያው እስከ መጨረሻ ይሞክራሉ። በዚህ አጋጣሚ የምነግራቸው ግን ያ ዘመን አልፏል። መጪው ዘመን ሁሉም ህዝቦች እኩል የሚሆኑባት አፍሪካ ቀንድ ወይም ኢትዮጵያ መመስረት ነው የሚያዋጣው የሚል መልእክት መንገር ፈልጋለሁ።